መጀመሪያው ጥያቄ ሊጀምር which one of the following describe state of plants by ethnic groups ይላል። ኤ ኢትኖቦታኒ ይላል፣ ሁለተኛ ኢትኖሜዲሲን ይላል፣ ሶስተኛ ፋርማኮሎጂ ይላል፣ አራተኛ ፋይቶኬሚስትሪ ይላል። መልሱ ኤ ነው። ኢትኖ ሲባል ኢትኒክ ግሩፕ እንዳለ ያሳያል። እዚህ ጋር ምንድነው ብለው መልሱ ምንድነው ጥያቄው ራሱ which one of the following describe state of plants by ethnic groups ኢትኒክ ሲባል ኢትኖቦታኒ ነው። ቦታኒ state of plants ነው። አሁን እዚህ ጋር ሁለተኛው ምርጫ ምንድነው ብለው ኢትኖ ሜዲሲን ነው ብለው። ኢትኖ ሜዲሲን ማለት ምንድነው? ስቴዲ ኦፍ ሜዲሲናል ቫልዩ ኦፍ ፕላንትስ ሲሆን ኢትኖ ሜዲሲን ይባላል። ሌላኛው ደግሞ ሶስተኛ ፋርማኮሎጂ ይላል። ፋርማኮሎጂ ስቴዲ ኦፍ ኢፌክት ኦፍ ፕላንትስ ወይ ድራግስ ነው የሚሆነው። አራተኛ ፋይቶኬሚስትሪ ይላል። ፋይቶኬሚስትሪ ስቴዲ ኦፍ ኬሚካል ኮንስቲቱየንት ነው እንጂ ስቴዲ ኦፍ ኢፌክት ኦፍ ስቴዲ ኦፍ plant is depending upon ethnic group አይደለም። therefore መልሱ ምንድነው የሚሆነው? ኢትኖ ቦታኒ ነው የሚሆነው። ሁለተኛ ጥያቄ ምንድነው የሚለው which one of the following describes the sum total of all non-mainstream medical practices ይላል። that means medicines excluding western medicine. western medicine የሚባለው ምንድነው? conventional medicine ወይ modern medicine ከwestern medicine ተቃራኒ ያለው ማለት ነው። it is opposite of the western medicine. And ethnobotany is study of plants depending upon ethnic group ነው እንጂ western medicine አይደለም። therefore እነዚህ ነገሮች A B C አይገናኙም በጭራሽ። therefore መልሱ ምንድነው? D ነው የሚሆነው። traditional medicine traditional medicine ነን western medicine ነው የሚባለው። western medicine actually conventional medicine ወይ modern medicine ይባላል። ሶስተኛ ጥያቄ ነው which one of the following describes foods which have medicinal value ነው። አሁን ለምሳሌ አንዳንድ ምግቦች ለምሳሌ ለሜዲሲናል ቫልዩ እንመገባቸዋለን። ለምሳሌ ነጭ ሽንኩርት፣ ጥቁር አዝሙድ እንወስዳቸዋለን። እነሱ ነገሮች እንደ ምግብ እንወስድና ከዛ በኋላ የመፈወን በውስጣቸው API ወይም ሂሊንግ API ስላለው ምንድነው ሂሊንግ ኢፌክት አለው። therefore እንደዚህ አይነት ነገሮችን ምንድነው የሚባሉት? እንደዚህ አይነት ነገሮች nutriceuticals ነው የሚባሉት። that means foods which are medicinal value ምግብ ነው የምንመገበው ግን medicinal value አለው ያ ምግብ፣ እሱ nutricieutic ነው የሚባለው። እነዚህ ሶስቱንም ABCን ያላብራራውበት ምክንያት ቀድሜ ስላብራራው ነው። ፋይቶኬሚስትሪ ኬሚካል ኮንስቲቱየንት ነው። ትራዲሽናል ሜዲሲን ነን ዌስተርን ሜዲሲን ነው የሚባለው። ኢትኖ ሜዲሲን ስቴዲ ኦፍ ሜዲሲን ኢፌክትስ ነው እንጂ ኢፌክትስ ዲፔንዲንግ አፖን ኢትኒክ ግሩፕ ነው። therefore እነዚህ ነገሮች አይገናኙም።